ሰላም የዲጂታል ፈጣሪዎችና የዌብ ዴቨሎፕመንት ተማሪዎች የኤችቲኤምኤል ትምህርታችንን እየቀጠለ ነው። እስኪ አንድ ነገር ቆም ብላችሁ አስቡ። ወደ ገበያ ሄዳችሁ የምትፈልጓቸውን እቃዎች ለመግዛት ብትፈልጉ ሁሉንም ነገር በአእምሯችሁ ብቻ ለመያዝ ስትሞክሩ ምን ያህል ግራ የሚያጋባ እንደሚሆን አስቡት። አሁን ደግሞ ሁሉንም ነገር በወረቀትና በእስክሪብቶ በዝርዝር አስቀምጣችሁ ስትሄዱ ግብይቱ ምን ያህል ቀላል እንደሚሆንላችሁ አስቡት። የዌብ ገጽ ላይ ያለ መረጃም ልክ እንደዚሁ ነው። ዝርዝሮች መረጃን በዌብ ላይ ማደራጀት መቻል መሰረታዊ ነገር ነው። ስቴፕ ባይ ስቴፕ ጋይድ፣ ሊስት ኦፍ ፊቸርስ ወይም ደግሞ ሲምፕል ግሮሰሪ ሊስት ሊሆን ይችላል። ይዘትን በተዋቀረና በቀላሉ ለመረዳት በሚችል ቅርጸት እንድታቀርቡት ያስችላችኋል። በዚህ ትምህርት ውስጥ ወደ ኤችቲኤምኤል ዝርዝሮች ዓለም በጥልቀት እንገባለን። የተደራጁ ዝርዝሮች ኦኤል፣ ያልተደራጁ ዝርዝሮች ዩኤል ወይም አንኦርደር ሊስት የምንላቸው እና የዝርዝር ንጥሎች ወይም ደግሞ ሊስት አይተምስ በመቃኘት በሚገባ የተዋቀሩና ለተጠቃሚ ምቹ የሆኑ የዌብ ገጾችን ለመፍጠር እንዴት ውጤታማ በሆነ መንገድ መጠቀም እንደሚቻል እንማማራለን። ይህ ፕሌይሊስት ለእውቀታችሁ ትልቅ አስተዋጽኦ ያደርጋል ብዬ ስለማመን የእናንተ ድጋፍ ለእኔ ትልቅ ትርጉም አለው። ስለዚህ ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ፣ ቪዲዮን ላይክ በማድረግና ለጓደኞቻችሁ ሼር እንድታደርጉልን ከወዲሁ እንጠይቃለን። ለጥያቄዎቻችሁ ፈጣን መልስ ለማግኘት ሀሳብ ለመለዋወጥና ከሌሎች የቴክኖሎጂ አድናቂዎች ጋር ለመገናኘት አዲስ የቴሌግራም ግሩፕ ፈጥረናል። ሊንኩን ከታች ባለው ዲስክሪፕሽን ቦክስ ውስጥ ወይም ደግሞ መግለጫ ሳጥን ውስጥ ታገኙታላችሁ። አሁን ዝርዝሮችን እንዴት እንደምናደራጅ እንመልከት። Okay, let's go. ዝርዝሮች በተደራጀና ባልተደራጀ እንዲሁም ንጥል ዝርዝሮች መረጃዎችን እንደ ፕሮፌሽናል ማደራጀት። የተደራጁ ዝርዝሮች ኦርደር ሊስትስ። የተደራጁ ዝርዝሮች ንጥሎችን በተወሰነ ቅደም ተከተል ለማሳየት ያገለግላሉ። እንደ ቁጥር ያላቸው ዝርዝሮች አድርጋችሁ አስቧቸው። ለመመሪያዎች፣ ለራንኪንግስ ወይም ቅደም ተከተል አስፈላጊ ለሆነ ለማንኛውም ይዘት አስፈላጊ ናቸው። መሰረታዊ አጠቃቀም ቤዚክ ዩዜጅ። የኦኤል ታግ የተደራጀ ዝርዝርን ይገልጻል እና በዝርዝር ውስጥ ያሉ እያንዳንዱ ንጥሎች ደግሞ ወይም ደግሞ ኤልአይ ወይም ደግሞ ሊስት አይተም ታጎችን ያካትታል። ለምሳሌ እንመልከት። ኦኤል ብንል ኦኤል ማለት ኦርደርድ ሊስት ማለት ነው። ኦርደርድ ሊስት ማለት ነው። ኦርደርድ ሊስት ማለት ነው። ከዛ ሲቀጥል እዚህ ኦርደርድ ሊስት ታግ ውስጥ ምን እናስቀምጣለን? ሊስት አይተም ወይም ደግሞ ኤልአይ የሚባለውን ታግ እናስቀምጣለን። ይህ ኤልአይ የሚባለው አይተም ዝርዝር ማስቀመጥ የፈለግናቸውን ዝርዝሮች የምናስቀምጥበት ነው ማለት ነው። ለምሳሌ ስቴፖችን ደረጃ በደረጃ የምንከተላቸውን ስቴፖች እያስቀመጥን ነው ብለን ኮንሲደር ብናደርግ ፈርስት ስቴፕ ይኖረናል። ከዛ ሁለተኛው ሊስት አይተም ላይ ሴከንድ ስቴፕ ይኖረናል። ሶስተኛው ሊስት አይተማችን ላይ ሰርድ ስቴፕ ይኖረናል። ይህንን በቀጥታ ዌብ ብሮዘራችን ላይ እንመልከተው። ልክ እንደምትመለከቱት ኦርደር ሊስት እያንዳንዱን ነገር በምንድን ነው የሚያስቀምጥልን? ልክ እንደምትመለከቱት በነምበር ነው የሚያስቀምጣቸው። አንደኛ፣ ሁለተኛ፣ ሶስተኛ እያለ እዚች ጋር ሊስት አይተም ውስጥ ያስቀመጥናቸውን ነገራቶች ያስቀምጥልናል ማለት ነው። በኦርደርድ ሊስት ኦርደር የተባለበት ምክንያቱ ራሱ ምንድነው ማለት ነው? በኦርደር ነው የሚቀመጡት አይደለ? ፈርስት ስቴፕ የመጀመሪያው ነው፣ ሰከንድ ስቴፕ ሁለተኛው ነው፣ ሰርድ ስቴፕ ሶስተኛ ነው እያለ ስለሚቀመጡ ነው። ታይፕ አትሪቢዩት እና ለምን ታይፕ አትሪቢዩትን መጠቀም የለብንም? የኦኤል መለያው የቁጥር አሰጣጥን ዘይቤ ለምሳሌ የሮማውያን ቁጥሮች ፊደሎች ለመቀየር የሚያስችል ታይፕ የሚባል አትሪቢዩት ነበረው። እዚህ ጋር የምትመለከቱት 1 2 3 እያለ ነው የሚቀጥለው። ይሄንን 1 2 3 እያለ የሚቀጥለው ነገር ወደ ሮማን ነምበር ለመቀየር
ወይም ወደ ፊደሎች ለመቀየር ታይፕ የሚባል አትሪቢዩት ነበረው፣ ኦኤል የሚባለው ታግ ማለት ነው። ቴክኒካዊ በሆነ መልኩ አሁንም ድረስ የሚሰራ ቢሆንም ግን ጊዜ ያለፈበት ተደርጎ ይወሰዳል ማለት ነው። ዘመናዊ የድር ልማት ለስታይሊንግ ሲኤስኤስን መጠቀም ይመረጣል፣ የዝርዝር መለያዎችን ጨምሩ። ለታሪክ አውድ በአጭሩ እናየዋለን፣ ግን አስታውሱ ለዝርዝሮች ስታይሊንግ ወይም ደግሞ ሲኤስኤስ ትክክለኛው መንገድ ነው። ታይፕ አትሪቢዩት የሚባለውን እንመልከት። አትሪቢዩት ምን እንደሆነ ከዚህ ቀደም ባለው ቪዲዮአችን ተመልክተናል። ያላያችሁ ተመልሳችሁ እዩት። ይሄ ምንድነው ማለት ነው? ሮማን ነምበር ነው። ልክ ሮማን ነምበር ታይፑን ወደ ሮማን ነምበር ትቀይረው እዚች ጋር መመልከት ትችላላችሁ፣ ወዴት ሊስቶቹን ወዴት እንደቀየራቸው ማለት ነው። መጀመሪያ በነምበር ነበረ፣ ከዛ ወደ ሮማን ነምበር ቀየረው ማለት ነው። ወደ ፊደል ብናደርገውስ ለምሳሌ እዚህ ጋር ኤብል ተመልከቱ፣ ኤቢሲ እያለ ኦርደርድ ሊስት ታይፑን ይቀይርልናል ማለት ነው። የስታርት አትሪቢዩት የዝርዝሩን መነሻ ቁጥር ለመወሰን ይረዳናል፣ ለመወሰን ያስችላል። ለምሳሌ እኔ እዚህ ጋር ኤ ብዬ ነው አይደል የጀመርኩትኝ። ስታርት የሚለው አትሪቢዩት ግን ከምንድነው መጀመር ያለበት? እዚህ ጋር ሊስት የሚያደርገው ነገር ከምንድነው መጀመር ያለበት የሚለው ነገርን ይወስነናል ማለት ነው። ለምሳሌ 5 ብለው ከስንት ነው የሚጀምረው? እየተመለከታችሁት ነው አይደል? ከ5 ከዛ 6 ይላል፣ ከዛ 7 ይላል ማለት ነው። ስታርት የሚለው አትሪቢዩት ዝርዝራችን ከየትኛው መነሻ ቁጥር መጀመር እንዳለበት ይገልጽልናል ማለት ነው። የተደራጁ ዝርዝሮችን በሲኤስኤስ ስታይል ማድረግ፣ ይህ ትክክለኛው መንገድ ነው። ጊዜ ያለፈበትን የታይፕ አትሪቢዩት ከመጠቀም ይልቅ ሲኤስኤስ ዝርዝራችሁን ስታይል ለማድረግ በጣም ብዙ ተለዋዋጭነትን ይሰጣል። የሊስት ስታይል ታይፕ ፕሮፐርቲ እዚች ጋር የኛ ምርጥ ጓደኛ ይሆናል ማለት ነው። እንዴት ነው ምርጥ ጓደኛ የሚሆነው? ሲኤስኤስ ከቢግነር እስከ ኤክስፐርት በቀጣይ የምንመጣበት ፕሌሊስት ይሆናል ማለት ነው። አሁን ላይ ይቺን እንትን ብቻ እንመልከት፣ ይቺን ፕሮፐርቲ ብቻ እንመልከት፣ በሲኤስኤስ እንዴት ስታይል እንደምታረጉ ማለት ነው። ዋናው ተመራጩ መንገድ ሲኤስኤስ ነው ስላለን ማለት ነው። ስታይል እኩል ይሆናል ካልን በኋላ ሊስት ስታይል ታይፕ አፐር ሮማን ብንለው ልክ እንደምትመለከቱት ውጻታችን ምን ይሆናል ማለት ነው፣ ወይም ደግሞ አውትፑታችን ምን ይሆናል ማለት ነው? አፐር ኬዝ ሮማን ይሆናል ማለት ነው። አፐር ኬዝ ሮማን ይሆናል ማለት ነው። ታይፕ አትሪቢዩትን ከመጠቀም ይልቅ በሲኤስኤስ ስታይል፣ ምክንያቱም ታይፕ የሚለው አትሪቢዩት ቴክኒካሊ አሁንም እየሰራ ቢሆን ግን ምን ያደረገ ነው ማለት ነው? ጊዜ ያለፈበት አትሪቢዩት ነው። ለእንደዚህ አይነት ነገር ሲኤስኤስን ብንመረጥ እጅግ በጣም ተመካሪ ነው፣ ወይንም ደግሞ ትክክለኛ ዌይ ነው ማለት ነው። ያልተደራጁ ዝርዝሮች አንኦርደር ሊስትስ፣ ያልተደራጁ ዝርዝሮች ንጥሎችን ያለምንም የተወሰነ ቅደም ተከተል ለማሳየት ያገለግላሉ። ብዙውን ጊዜ በቡሌት ፖይንቶች ይቀርባሉ። መሰረታዊ አጠቃቀም ቤዚክ ኢዜትስ፣ ልክ እንደ ተደራጁ ዝርዝሮች አንኦርደር ሊስት ታግስ ያልተደራጁ ዝርዝሮችን ይገልጻሉ እና እያንዳንዱ ንጥል በሊስት ታግ ይወከላል። ለምሳሌ እንመልከት። አንኦርደር ሊስት አይተም 1 አይተም 2 አይተም 3። ልክ እንደምትመለከቱት አንኦርደር ሊስት ከሆነ በደረጃ ወይም ደግሞ በነምበር ከማስቀመጥ ይልቅ ኦርደር አድርጎ ከማስቀመጥ ይልቅ በቡሌት ፖይንቶች የተሰጡትን ንጥል ዝርዝሮች ያስቀምጣል ማለት ነው። ንጥል ዝርዝሮች ያስቀምጣል ማለት ነው። አንኦርደር የሆኑ ሊስቶችን በሲኤስኤስ እንዴት አድርገን ስታይል እናድርጋቸው? አንኦርደርድ ሊስትን ስታይል ማድረጊያ ብቸኛ ዌይ ሲኤስኤስን መጠቀም ነው።
ሲኤስኤስን ለስታይሊንግ መጠቀም ነው ብቸኛው ወይ ማለት ነው። ሲኤስኤስ ያልተደራጁ ዝርዝር ቡሌቶችን ገጽታ ሙሉ በሙሉ ለመቆጣጠር ያስችለናል። ሊስት ስታይል ታይፕ ፕሮፐርቲ የቡሌት ስታይልን ለመለወጥ ያገለግለናል ማለት ነው። ለምሳሌ እንመልከት። ስታይል ሊስት ስታይል ታይፕ ስኩዌር ብናደርገው ልክ እንደምትመለከቱት ከቡሌት ወዴት ተቀየረ ማለት ነው? ወደ ስኩዌር ተቀየረ ማለት ነው። ሶ ዩ ካን ዱ ላይክ ዲስ ሰርክል ብትሉት ወዴት ይቀየራል ማለት ነው? ወደ ሰርክል ይቀየራል ማለት ነው። ሶ ነን ብትሉት ደግሞ ምን ይሆናል ማለት ነው? እንደምትመለከቱት ቡሌቶቹ ይጠፉና ባዶ ይሆናል ማለት ነው። ሶ ይህንን ኬዝ አብዛኛውን ጊዜ ለናቪጌሽን ባር የምንጠቀምበት ይሆናል ማለት ነው። ቡሌት ፖይንቶችን እያጠፋን ለናቪጌሽን ባር እንሰራለን ማለት ነው። ወደፊት በፕሮጀክታችን ላይ እንመለከተዋለን። ዝርዝር ንጥሎች ኤልአይ ሊስት አይተምስ የኤልአይ ታግ በተደራጀ ወይም ባልተደራጀ ዝርዝር ውስጥ ያለ አንድ ንጥል ይወክላል። አንድ ንጥልን ይወክላል። የዝርዝር ፈጠራ ዋና አካል ነው። እስካሁን ተመልክተናል። ኦርደርድ ሊስት ስንሰራ አንኦርደርድ ሊስት ስንሰራ ምን አድርገናል ማለት ነው? ውስጥ ላይ ኤልአይ የሚል ኤለመንት ነበረ። ሶ እዚች ጋር የምንጽፈው ነገር ማለት እቺ ንጥል ዝርዝር ትባላለች፣ ሊስት አይተም ትባላለች። ሶ በዛ ውስጥ የምትወጣ በኦርደርድ ሊስት ወይም በአንኦርደርድ ሊስት የሚወጡ ቴክስቶች ሊስት የምናደርጋቸው ኢለመንቶች ኤልአይ ኢለመንትስ ይባላሉ ማለት ነው። ንጥል ዝርዝሮች ተብለው ይጠራሉ ማለት ነው። የዝርዝር ንጥሎች የተለያዩ የይዘት አይነቶችን ሊይዙ ይችላሉ። ጽሑፍን ሊይዙ ይችላሉ፣ ምስሎችን ሊይዙ ይችላሉ፣ ሊንኮችን ሊይዙ ይችላሉ። ሌላው ቀርቶ ሌሎች ዝርዝሮችንም ኔስት አድርገው ሊይዙ ይችላሉ ማለት ነው። አንድ ምሳሌ እንመልከት። አንኦርደርድ ሊስት ልበልና ሊስት አይተም ከዛ በኋላ ዲስ ኢዝ ኤ ሲምፕል ቴክስት አይተም ልበል ሶሪ ኤክስ ከዛ በኋላ ኤል አይ ልበልና አንከር ታግ ልጠቀም። አንከር ታግ ምንድን ነው የሚለውን ነገር ወደ ኋላ ተመልሳችሁ መመልከት ትችላላችሁ። ስለ አንከር ታግ በደንብ ነው ያወራነው፣ በደንብ ነው የተነጋገርነው ማለት ነው። ቶ ዲስ ኢዝ ኤ ሊንክ ማለት እችላለሁ ማለት ነው። ከዛ ሲቀጥል ኤል አይ ብዬ እንደገና ኢሜጅ ታግን ተጠቅሜ ኢሜጅ ዶት ፒኤንጂ ብዬ ምን ማድረግ እችላለሁ ማለት ነው። አን ኢሜጅ ብዬ ማስቀመጥ እችላለሁ። እንደምትመለከቱት እነዚህ ዝርዝር ንጥሎች በውስጣቸው ምን መያዝ ይችላሉ ማለት ነው። እንደምትመለከቱት የመጀመሪያው ምንድነው? ሲምፕል ቴክስት ወይም ፓራግራፍ ነገሮችን መያዝ ይችላሉ። ከዛ ሲቀጥል ደግሞ አንከር ታግ ሊንኮችን መያዝ ይችላሉ። ከዛ ሲቀጥል ደግሞ ምን ማድረግ ይችላሉ ማለት ነው? ኢሜጆችን ይይዛሉ ማለት ነው። በዚህ አጋጣሚ እዚህ ጋር ክራሽ የሆነው የኢሜጅ ምልክት ወይም ደግሞ ሲምቦል ለምን እንደሆነም ተነጋግረናል ማለት ነው። ለምን እንደሆነ እያሰባችሁበት ማለት ነው። ዝርዝሮችን መመደብ ወይንም ደግሞ ኔስቲንግ ሊስትስ ሃይራርካል ስትራክቸሮችን ለመፍጠር ዝርዝሮችን በሌሎች ዝርዝሮች ውስጥ መመደብ ይቻላል። ይህ ዝርዝር መግለጫዎችን፣ የይዘት ሰንጠረዦችን ወይም ብዙ የአደረጃጀት ደረጃዎች ላላቸው ይዘቶች እጅግ በጣም ጠቃሚ ነው። ይህንንም በምሳሌ እንመልከት። አንኦርደርድ ሊስት እንበልና ሊስት አይተም ብለን አይተም 1 ስለ ኔስቲንግ ስናወራ ምንም አዲስ ሀሳብ የለውም ማለት ነው። ለምሳሌ ዘንቢል ትይዛላችሁ። ከዛ ዘንቢል ውስጥ ደግሞ እንደገና ሌላ ዘንቢል መክተት ማለት ትችላላችሁ፣ ወይም ደግሞ ፌስታል ማስገባት ማለት ነው። ከዛ ዘንቢል ውስጥ ደግሞ ፌስታል ውስጥ ደግሞ ሌላ ፌስታል አለ። ከዛ እዛ ፌስታል ውስጥ ደግሞ ሌላ እቃ አለ። ከዛ እዛ እቃ ውስጥ ደግሞ ሌላ እቃ አለ። ኔስት እያደረግን መሄድ ማለት ነው። እየደራረብን እያስገባን መሄድ ማለት ነው። ሶ ሊስት አይተም 1 ብያለው። እሱን ነው እዚች ጋር የምንመለከተው። ሊስት ልበልና ኤላይ ልበልና እየተመለከታችሁኝ አንኦርደርድ ሊስት እልና
ምን አደርጋለሁ ማለት ነው? ሰብ አይተም 2.1 እዚህ ጋር የረሳሁት ነገር አለ። አይተም 2 እላለሁ እዚህ ጋር አይተም 2 ልበልና ይሄ ሰብ አይተም 2.1 ነው። እዚህ ጋር ደግሞ ሌላን ጨምር ሰብ አይተም 2.2 ከዛ በኋላ ይህንን ከጨረስኩ በኋላ ኤላ አይ ብዬ አይተም ስሪን ማስቀመጥ እችላለሁ ማለት ነው። ሶ እየተመለከታችሁት ነው እንዴት ኔስት እንደሆነ ስትራክቸሩን እቺ ኤላ አንዷ ንጥል ወይም ደግሞ ሊስት አይተም ውስጥ ማለት ነው ንጥል ዝርዝሯ ውስጥ ምን አደረግኩኝ ማለት ነው? ሌላ ያልተደራጀ ምን አስቀመጥኩኝ? ያልተደራጀ ሊስት ወይም ደግሞ አንኦርደርድ ሊስት አስቀመጥኩ ማለት ነው። ሶ አይተም 2 የሚባለው ሊስት አይተም ሌላ ሁለት አንኦርደርድ ሊስት አይተሞችን ምን አድርጓል ማለት ነው? በውስጡ ኔስት አድርጎ ይዟል ማለት ነው። ሶ እንደዚህ አይነት ኬዞች ይገጥሙናል ማለት ነው። እንመለከታቸዋለን እንደዚህ አይነት ኬዞች ወደፊት ከፕሮጀክቶች ጋር ተያይዞ ምናምን ከገጠሙን ማለት ነው። ሶ አሁን በቀጥታ የምንሄደው ምንድነው ማለት ነው? ተግባራዊ ምሳሌዎችንና ማሳያዎች ይሆናሉ ወይም ፕራክቲካል ኤግዛምፕልስ እና ዴሞንስትሬሽኖችን እንሰራለን ማለት ነው። ዝርዝሮችን ውጤታማ በሆነ መንገድ እንዴት መጠቀም እንደሚቻል አንዳንድ ተግባራዊ ምሳሌዎችን እንመልከት። ሶ የምግብ አሰራር መመሪያዎች ሬሲፒ ኢንስትራክሽንስ ማለት ነው። ኦርደር ሊስቶችን ተጠቅመን የተደራጀ ዝርዝሮችን ተጠቅመን እንስራ። ኤች2 ምንድን ነው? ሄዲንግ 2 ነው። የማታውቁት ካላችሁ ተመልሳችሁ ወደ ኋላ ለቪዲዮዎችን ለመመልከት ሞክሩ ማለት ነው። ሳንድዊች የምንሰራው አሁን የምግብ ኢንስትራክሽኑ ወይም ደግሞ ሬሲፒ ኢንስትራክሽኖችን ነው ማለት ነው። ሶ ኦርደር ሊስት እሱ ደግሞ ምንድነው? ኦርደር ሊስት ነው። ምክንያቱም ይሄንን ትሰበስባለህ፣ ከዛ ይሄን ታደርጋለህ፣ ከዛ ይሄን ስቴፕ ባይ ስቴፕ ነው እያደረገ እንዲሄድ እንትን የምንለው ማለት ነው አይደለ? ስለዚህ እያንዳንዱ ነገር ምን ይሆናል ማለት ነው? ኦርደር ሊስት ውስጥ የሚቀመጥ ነገር ነው የሚሆነው። አንኦርደርድ ሊስት አይደለም ሬሲፒ ኢንስትራክሽን። ምክንያቱም ከዚህ ቀጥለህ ይሄን አድርግ፣ ከዚህ ቀጥለህ ይሄን አድርግ እያለን ደረጃ በደረጃ እየሆነ እያስቀመጥ ነው ስለምንሄድ ማለት ነው። ሶ ሌትስ ኮል ኢት አውት። Okay, let's go. Okay, let's go. Okay, let's go. Okay, let's go. ይህንን ይመስላል ማለት ነው። የምግብ ሬሲፒ ያዘጋጀ ነው እንትን ማለት ነው። ለመጀመሪያ ጊዜ ምንድነው የሚያደርገው? ኢንግሬዲየንቶችን ሰብስብ፣ ከዛ ማዮናይዝ የሚባለውን ነገር ዋን ስላይስ ኦፍ ብሬድ ምን አድርግ ነው ስፕሪድ አድርጋለን። ከዛ ሌየር ሚቱ ሌየር አድርግ፣ ቺዙን ምናምን፣ ሌቴሱን፣ ቶማቶን ቶፕ ኦፍ ማዮናይዝ ፕሌት አዘር ስላይስ ኦፍ ዘ ብሬድ። ስለዚህ ምንድነው ማለት ነው ይህንን ኪዩኤን ዌብሳይት ነው የወሰድኩትኝ። በቀጥታ ምንድነው ማለት ነው የምታደርጉት? መጀመሪያ ግብአቶችን መሰብሰብ ምናምን ደረጃ በደረጃ ነው እያደረገን የምንሄደው። ለምሳሌ በኢትዮጵያ እናምጣውና ቡና ማፍላት ማለት ነው። ለመጀመሪያ ጊዜ ቡና ይገዛል፣ ከዛ በኋላ ይታጠባል፣ ከዛ በኋላ ይቆላል እያልን ስቴፕ ባይ ስቴፕ ነው የምናስቀምጠው ደረጃ በደረጃ። ያ በምን ውስጥ ነው የሚቀመጠው ማለት ነው? በኦርደርድ ሊስት ውስጥ ነው የሚቀመጠው ማለት ነው። ምክንያቱም ስቴፕ ባይ ስቴፕ እየተደረገ የሚሄድ ነገር ስለሆነ ያልተደራጀ ዝርዝር ወይም ደግሞ ሊስት ኦፍ ፊቸርስ ሲሆን በአንኦርደርድ ሊስት ነው የምናስቀምጠው።
የእሱን ምሳሌ እንመልከት። ለምሳሌ ምን እንበለው h2 ብለን ሄዲንግ ቱ ማለት ነው our product features የሚለው በአንኦርደርድ ሊስት ውስጥ እናስቀምጠውና ምን እናደርጋለን li easy to use ኢንተርፌሱ ለመጠቀም ቀላል ነው አለን ማለት ነው። ሶ li powerful search functionality ፓወርፉል የሆነ ሰርች ፈንክሽናሊቲ አለው አለን። ከዛ li ብለን እንደገና ምንድነው ማለት ነው ከስተማይዜብል ሴቲንግስ ከስተማይዜብል የሆኑ ሴቲንጎች አሉት። እና ደግሞ ምንድነው 24/7 ምን አለው ማለት ነው ከስተመር ሰፖርት አለው ፕሮዳክት ፊቸራችን ማለት ነው። ለምሳሌ ይሄ ምን ማለት ነው ይሄንን አምጥቼ ከላይ ባደርገው እዚች ጋር ባደርገው ችግር የለውም። ምክንያቱም ምንድነው አንኦርደርድ ሊስት ነው። ቦታ ቢቀየሩ እነዚህ ነገራቶች ማተር አያደርጉም። ኦርደርድ ሊስት ሲሆን ግን ስቴፓቸው ከተዛባ ኦርደርድ ሊስታቸውን ይለቃል ማለት ነው። ለምሳሌ ቡናውን ከታች ያለውን ለምሳሌ መጨረሻ ላይ መጠጣት የሚለውን ከላይ አምጥተን ከዛ ቡና ማጠብ ቢሆን እንደሚፋለሰው ልክ እንደዛ ኦርደርድ ሊስት የሚፋለሱ ነገራቶች ሲሆኑ ስቴፕ ባይ ስቴፕ የሚደረጉ ነገራቶች ሲሆኑ በኦርደርድ ሊስት ነው የሚቀመጡት። እንደነዚህ አይነት ነገራቶች ሲሆኑ ደግሞ ቦታ ብናቀያይራቸው ማተር አያደርጉም። ፊቸሮች ሊስት ስናደርግ ምናምን ቦታ ብናቀያይራቸው ማተር ስለማያደርጉ በአንኦርደርድ ሊስት ውስጥ ነው የሚቀመጡት ማለት ነው። ኦኬ አብረን ቴብል ኦፍ ኮንተንትስ እንስራ። ቴብል ኦፍ ኮንተንትስ ለመስራት እንግዲህ ኔስትድ የሆነ ሊስት ነው የሚያስፈልገን ማለት ነው። ስለዚህ አብረን አንድ ላይ ቴብል ኦፍ ኮንተንቶችን እንስራ። Okay, let's go. Okay, let's go. Okay, let's go. Okay, let's go. እሺ ልክ እንደምትመለከቱት ቴብል ኦፍ ኮንተንት እንደዚህ መስራት ይቻላል ማለት ነው። ቴብል ኦፍ ኮንተንት አንዱ የኔስትድ ሊስት ኤግዛምፕል ነው ማለት ነው። ልክ እንደምትመለከቱት ቻፕተር 1 ምንድነው ኢንትሮዳክሽን ነው። ከዛ ሲቀጥል ደግሞ ባክግራውንድ ነው። ቻፕተር 2 ላይ ባክግራውንድ ነው። ባክግራውንድ ውስጥ ምን አለ ሂስቶሪካል ኮንቴክስቱ እና ኪ ኮንሰፕቶቹ ምንድናቸው የሚሉ ኔስትድ የሆኑ ሊስት ኤለመንቶች አሉ ማለት ነው። ሶ ኔስትድ ሊስቶችን በዚህ አይነት መልኩ መስራት ይቻላል ማለት ነው። ሶ ከዚህ በመቀጠል የሚኖረን ኤክሰርሳይዝ ነው። ላይክ ከተማርን በኋላ በእያንዳንዱ ቪዲዮ መጨረሻ ላይ ኤክሰርሳይሶች ይኖራሉ ማለት ነው። እነዚህን ኤክሰርሳይሶች በራሳችሁ የምትሰሯቸው ይሆናል። ሶ ይህንን ኤክሰርሳይዝ ታዲያ የት ነው የምታገኙት? እዚህ ቪዲዮ ላይ ሳይሆን የምታገኙት ከታች የቴሌግራም ሊንክ አስቀምጣለሁ። እዛ ቴሌግራም ግሩፕ ውስጥ ትገቡና ቶፒክ ውስጥ HTML ኤንድ CSS የሚል ቶፒክ አለ። ከዛ ከዚህ ቪዲዮ ስር ላይ ኤክሰርሳይሱን ታገኙታላችሁ ማለት ነው። ኤክሰርሳይሱን በደንብ አድርጋችሁ ለመስራት ሞክሩ ማለት ነው።
በዚህ ትምህርት ውስጥ የተደራጁ ዝርዝሮች፣ ያልተደራጁ ዝርዝሮች እና ዝርዝር ንጥሎችን በመጠቀም መረጃን በኤችቲኤምኤል ውስጥ ውጤታማ በሆነ መንገድ እንዴት ማደራጀት እንደሚቻል ተምራችኋል። እንዲሁም ዝርዝሮችን ስታይል ለማድረግ ሲኤስኤስን መጠቀም ለምን ዘመናዊና ተመራጭ አቀራረብ እንደሆነ ተረድታችኋል። ይህ የዌብ ዴቨሎፕመንት ጉዟችን አንዱ ወሳኝ ምዕራፍ ነው። አሁን መረጃችሁን በደንብ የተደራጀና በቀላሉ ለመከታተል የሚያስችል መንገድ በእጃችሁ ላይ አለ ማለት ነው። በመቀጠል አርቲክል፣ አሳይን፣ ናቭ፣ ሂደር፣ ፉተር የመሳሰሉትን የሴማንቲክ ኤችቲኤምኤል ኤሌመንቶችን እንቃኛለን። ይህም ለዌብ ገጾቻችሁ የበለጠ ትርጉም እና ስትራክቸር እንዲሰጡ ያግዛችኋል። ይህም የበለጠ ተደራሽና ለኤስኢኦ ተስማሚ ያደርጋችኋል ማለት ነው። ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን ነው። ከዚህ በፊት ባለው ቪዲዮ በተለይ ወደ መግቢያ አካባቢ በደንብ አድርገን ተነጋግረንበታል ማለት ነው። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።